ሰበር ዜና ጠዋት በተኙበት ነው እናትና አባቴን የገደሉብኝ። ታናሽ እህታችንም ታግታለች። የሟቾቹ ልጅ በላ ዜና የሀገር ባለውለታ ጋዜጠኛ ገነነ መኩሪያ ሊብሮ ፍትህ ይፈልጋል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ላይ ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ግርሚ ጎባ ቀበሌ ታጣቂዎች በንጹሃን ላይ የሞትና እገታ በንብረት ላይ የውድመት ጥቃት ማድረሳቸውን ነዋሪዎችና ባለስልጣናት ለቲክቪ ኢትዮጵያ ገለጹ። ነዋሪዎቹ መስከረም 29 ቀን 2018 ዓ.ም ህዝቡ በተኛበት ንጋት 11 ሰዓት አካባቢ ተኩስ ከፍተው 4 ሰዎች ገድለዋል፣ 6 ሰዎች አግተዋል፣ ቤትም አቃጥለዋል ብለዋል። ወደ 100 ከብቶች እንደተነጁና ወደ 100 ቤቶች እንደተቃጠሉ ጥቃቱን ያደረሰው ሸኔ እንደሆነ ገልጸው ከ3 ወራት በፊትም ተራራ ላይ መሳሪያ አጥምደው አጋምሳ መንደርን አቃጥለው 9 ሰዎችን ገድለዋል ሲሉ አስታውሰዋል። ቃላቸውን ለቲክቪ ኢትዮጵያ የሰጡት የሁለት ማቾች ልጅ ጠዋት 12 ሰዓት አካባቢ በተኙበት ነው እናትና አባቴን የገደሉብኝ፣ ታናሽ እህታችንም ታግታለች፣ ከብቶችንም ወስደዋል ብለዋል። አባቴ ከዓመት በላይ ታሞ ተኝቶ ነበር። እግሩ ተዘርግቶ መሄድ አይችልም። በበሽታ ምክንያት እናቴ ደግሞ ሌላ ሰው ሲሸሽ ባለቤቴን ትቼ አልሄድም ብላ እዚያው ሲያገኟቸው ገደሏቸው ሲሉ ገልጸዋል። በሌላ ዜና ታዋቂው የስፖርት ጋዜጠኛና የኢትዮጵያ ስፖርት ህያው ቤተ መጻሕፍት የነበረው ገነነ መኩሪያ ወይም ሊብሮ አሟሟት ዙሪያ ተገቢው ምርመራ እንዲደረግ ጥሪ ቀረበ። የጥያቄው ዋና ነጥብ የሀገር ባለውለታ የብዙዎችን ትውልድ ስፖርት ያስተማረውና ስለ እግር ኳስ እድገት ያልደከመው ገነነ መኩሪያ በእርግጥ ራሱን አጥፍቷል በሚል የመጀመሪያ መረጃ ዙሪያ ጥርጣሬዎች መኖራቸው ምንጮች ይጠቁማሉ። የመጀመሪያ ምርመራ ማስረጃ በጉዳዩ ላይ የመጀመሪያ ምርመራ ያደረጉ ግለሰቦች እንዳሉት የተገኙ ማስረጃ ጋዜጠኛ ገነነ መኩሪያ ራሱን አጥፍቶ ሞቷል የሚያስብል አለመሆኑን ያሳያል። የህዝብ ጥያቄ የገነነ ጽሑፍ ያላነበበ የስፖርት አፍቃሪ በሀገሪቱ የለም። ለኢትዮጵያ ስፖርት ታሪክ ትልቅ አስተዋጽኦ ያደረገ ግለሰብ ትክክለኛ ፍትህ ሊያገኝ ይገባል። ለፖሊስ የቀረበው ልባዊ ልመና ለፌዴራል ፖሊስ እና ለአዲስ አበባ ፖሊስ በጋራ ይህንን ጉዳይ ከስር መሰረቱ እንደ አዲስ እንዲይዙትና እስከ መጨረሻው አጣርተው ትክክለኛ የሞቱ ምክንያት አውጥተው ለኢትዮጵያ ህዝብ ቤተሰቡ ፍትህ እንዲሰጡ በትህትና እንጠይቃለን።